ሃያዎቹ ዕድሜ ላይ ነህ። ብዙ ሰዎች ይህ ዕድሜ ለመዝናናት ጊዜ ለማሳለፍና ስህተት ለመስራት የተሰጠ ይመስላቸዋል። ግን እውነታው ከዚህ ይለያል። አየህ፣ የዛሬ ውሳኔ፣ የዛሬ ልምዶችህና የዛሬ ጊዜ አጠቃቀምህ የ60 ዓመት ማንነትን ይወስኑታል። አየህ፣ ይህ ስለ ዕድል አይደለም፣ ስለ ምርጫ ነው። ሰላም፣ ታምራት ግርማ እባላለሁ። በ19 ዓመቴ ኮንቴንት ክሬት ለማድረግ የምሞክር ሰው ነኝ። ቪዲዮን ላይክ እና ሰብስክራይብ አድርገን ጀምረው። ገቢ እየገነባ ነው ወይስ ዝም ብለህ እየሰራ ነው? የገንዘብ ሕግ እየተማርክ ነው ወይስ ጊዜ እንዲያልፍ እየፈቀድክ ነው? አየህ፣ አብዛኛው ሰው ገቢ ማግኘት ላይ ያተኩራል። ስራ ትሰራለህ፣ ደሞዝ ይከፈላል። ስራ ስታቆም ክፍያው ያቆማል። ይህ አደገኛው መንገድ ነው። በሃያዎቹ ዕድሜ ላይ ገቢ መገንባት እርኒንግ ላይ ያተኩራል። አየህ፣ በሃያዎቹ ዕድሜ ላይ ገቢ መገንባት ላይ ማተኮር አለብህ። ይህ ማለት አንተ ተኝተህ እንኳን ገንዘብ የሚሰራ ሲስተም መፍጠር ማለት ነው። አየህ፣ ክህሎት ላይ ኢንቨስት በማድረግ የማይተካ ክህሎት ይኖር። ያው ሁላችንም እንደምናውቀው ሳይድ ሀስል እንደምንለው ከዋናው ስራ ጎን ለጎን የራስህ ንግድ ወይም ዲጂታል ውጤት ጨምር። ንብረትን በማፍራት ለተጨማሪ ገንዘብ ዘር እንዲሆን አድርግ። ሶስተኛው የጊዜና የኮምፓውንድ ኢንተረስት ጉልበት ነው። አየህ፣ በሃያዎቹ ዕድሜ ላይ ትልቁ ሀብት ጊዜ ነው። አየህ፣ 50 ሺህ ብር ዛሬ ላይ ኢንቨስት ማድረግና ከ40 ዓመት በኋላ ኢንቨስት ማድረግ ሰማይና ምድር እንደ ሰማይና ምድር ይለያያሉ። ይህ ኮምፓውንድ ኢንተረስት ይባላል ወይም ድርብ ትርፍ ይባላል። አየህ፣ ጊዜ ባገኘ ቁጥር ገንዘብ ራሱ እየተባዛ ይሄዳል። አሁን የቆጠብካት እያንዳንዷ ሳንቲም ለወደፊት የምታቆማት ነፃነት ናት። ክፍል 4 ልምዶችና የዲሲፕሊን ዋጋ። ነፃነት የሚመጣው ከዲሲፕሊን ነው። በየቀኑ የምታደርጋቸው ጥቃቅን ነገሮች ውጤታቸው ትልቅ ነው። ለምሳሌ ስለ ልምዶች የተለያዩ መጽሐፎችን በማንበብ ስለ ገንዘብ እና ስለ ሳይኮሎጂ እና ስለ ራስህ እወቅ። ሁለተኛው ደግሞ መረብ መዘርጋት። ይህ ደግሞ ኔትወርኪንግ ይባላል። ከአንድ የተሻሉ ሰዎችን በመቅረብ ራስን አሳድግ። ሶስተኛው ደግሞ ጤና ከሌለ ያፈራው ሀብት ትርጉም የለውም። የዛሬው ክፍላችን ስናጠቃልለው የሃያዎቹ ዕድሜ እንዴት ነው የሚመጣው? ዛሬ የምታደርገው ምርጫ የነገ ነፃነትን ይወስናል። ጊዜ አሁን ነው። መማር ጀምር፣ መቆጠብ ጀምር፣ መገንባት ጀምር። አስታውስ፣ ህይወት በአጋጣሚ ሳይሆን በምርጫ ነው የሚቀየረው። ዛሬ ያለህን እጅግ ውድ ጊዜን ተጠቀምበት። ይህ ጊዜ አይመለስም። ይህ ጊዜ አይደገምም። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁ ሰብስክራይብ እና ላይክ ማድረግ እንዳትረሱ። እስከሚቀጥለው ቪዲዮ መልካም ሳምንት።